እሺ ምን ስራ ጠፋ እባክሽ? በቃ ገጠር ግባ ገጠር ግባ። አንቺ ልጅ ከምታመጪው በቃ ገጠር ግባ እናሳ አርሳልበህ ብለህ ስማ። በቃ ገጠር ግባ እናሳ አርሳልበህ ብለህ ምን እያደረክ ነው? የይሽናል ጥፍን እየቆረኩ ነው። በምላጭ እና ምን? ቆይ አንተ የድሮ የስላሴ ዘመን ላይ ነው እንዴ? ሆ ቢቀርስ እኔ እኮ ልትወቅስሽ ትችዋል። ስማ ያሬድ፣ አንቺ አጎትሽ እኮ ነኝ። አጎቴ ጋሽ ወይም ወንድም ጋሽ አትይም ነው? ለነገሩ ጺመ ወደዛው ነው። ምን? እንደውም በስሜ ጥሪ። እሺ ጋሺ። ሄሎ ኧረ ተውኝ። ኤክስኪውዝ ሚ መጣች ትንሿ። አንቺ እኮ ትለያለሽ። እኔ አጎትሽ እንዴት እንደምወድሽ ታውቂያለሽ? ስማርት ነሽ ልጅ። ነይ እስኪ። ምነው መገዛ በዛ? ከማዘሯ ብር እንድፈልጥልህ ነው? ኤክስኪውዝ ሚ ተይ አንድ ጥላቂ ጣልቀ የትንሿ ታናሽ ጠይቂ። ዶክተር አብይ ማን ነው? ዶክተር አብይ ማን ነው? ኦኬ ዶክተር አብይማ በብዙዎች ልብ ውስጥ ያለ ብዙዎችን ያስደሰተ ከመከራ ያላቀቀ ወገኑን የሚያገለግል ምርጥ ኢትዮጵያዊ ሐኪም ነው። እኔ ይሄንን ነው የማውቀው። እኛ ልጆች እናታለን። እኛም እንወደዋለን። እንደ ሀሳብ ታዲያ እንደነዚህ አይነት ጀግና ሰዎችን አለማመስገን አይቻልምና በጎ ስራቸው አይደለም በእኛ በትላልቆቹ ንጹህ ልብ ባላቸው የነገ ተስፋዎች ህፃናት ላይ ጎልቶ ይታያል። ክብር ይገባቸዋል።